ቤተሰብ እንግዲህ እኛ የምንፈታው በሙዝ እንግዲህ እግዚአብሔር ይመስገን ምንም ነገር የተበላሽቷል መሰለኝ። እንኳን ገዛን ደግሞ ይሄን አጋጣሚ። በነገራችን ላይ ሰው እንዲህ ነው። ቤተክርስቲያን እናገኛለን ብለን ነበረ። እንግዲህ አልተገኘም። በዚህ ነው የምንፈታው እና እንፍታ። በሰው ሀገርም በየትም ቦታ ያላችሁ አላችሁ እናውቃለን። ብቸኝነት እንደሚሰማችሁ ግን አይዟችሁ ያልፋል። እስኪ እንቅመሰው እስኪ ዋው ይለያል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በያላችሁበት ሁላችሁም ይህን በዓል እንግዲህ በደስታ እንደምትጠብቁት በጉጉት እንደምትጠብቁት እርግጠኛ ነኝ። ለክርስቲያኖች የጌታችን መነሳት የተበሰረበት ዕለት ነው ይሄ ዕለት። አሁን ይህንን ቪዲዮ የቀረጽኩት ከሌሊቱ 11 ሰዓት ላይ ነው። ከቤተ ክርስቲያን ገብቼ ምናምን የተለያዩ ነገሮችን ብዙ ነገሮችን አሳልፌ ካበቃው በኋላ ነው ይሄን ቪዲዮ እየቀረጽኩላችሁ ያለሁት እና እስኪ ዛሬ እንግዲህ እኔ የምልላችሁ ፈልጌ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳበት ዕለት ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መነሳትና ስለኛ መዳን ዓለም ላይ ባሉ ቤተክርስቲያኖች ይነገራል እና ይሄን በተመለከተ እስኪ በዓልን እንዴት አሳለፍነው? እኛ ቅዳሴ ካበቃን በኋላ ምን ተፈጠረብን? ምንድነው የሆነው? በዓሉን እንዴት አሳለፍነው? እስኪ እንደው ይጠቅማችኋል ብዬ አስባለሁ። ለወደፊት የጌታችን ልደት በመሆኑ በጣም ደስተኛ ነን። ግን ደግሞ የሆነ የከፋን ነገር አለ። እሱን ልናጋራችሁ ወደን ነው። ቤተሰቦቻችን ላይክ ሼር በማድረግ ጀምሩ። እንግዲህ ስለ ራሳችን ላይፍ ነው ልናሳያችሁ የፈለግነው። በጣም ትጠቀሙበታላችሁ ብዬ አስባለሁ። ብዙ ሰው ደግሞ እንደኔ አይነት ኑሮ የምትኖሩ ሰዎች ስላላችሁ እና ይህንን ቪዲዮ አጭር ነች እንድትከታተሏት ፈልጋለሁ። ወደ ቪዲዮ እንለፍ። ወይኔ ለካ ዛሬ የሚበላ የለንም ብራዘር፣ የሚበላ የለንም። ወይኔ እሺ አሁን ምን እናድርግ? ቆይ ሙዙን ደግሞ በባዶ ያመናል ሲጀመር። በቃ ይቅርብን ነው ወይስ የኔ ተጨማዷል? በጣም ታውቃለህ፣ መሳቅ ራሱ አቅቶኛል። በእናትህ አታስብ። ተው ያማል፣ አንተ ያማል። ኧረ እንደዛ ይሻላል ብለህ ከቤተ ክርስቲያን ቤታችን እስክንገባ እንዴት እንደሚበርድ እንግዲህ ወንበርም የለንም። እዛች ተቀመጠ ፍራሽ ዋላ ግድ ነው። ቢያንስ አንዳንድ ሙዝ እንብላ እያልን ቤተሰብ እንግዲህ እኛ የምንፈታው በሙዝ እንግዲህ እግዚአብሔር ይመስገን የተበላሽቷል መሰለኝ። እንኳን ገዛን ደግሞ ይሄን አጋጣሚ። በነገራችን ላይ ቤተክርስቲያን እናገኛለን ብለን ነበረ። እንግዲህ አልተገኘም። በዚህ ነው የምንፈታው እና እንፍታ። ነውን ባርኩልን። የተበላሸ ነው እንደሞዙ ደግሞ እንዳለ አላየሁትም። መበላሸቱንም ስለራብ በላው። ኧረ እንዳማ አንተ የተበላሸ ነው። ፋሚሊዎች እንግዲህ መራብ እንግዲህ በጣም በዚህ ሁኔታ ውስጥ የምንገኘው አሁን በሙዝ እየፈታን ነው። ሌላ ነገር የለም። በባዶ ሆዳችን በልተን ሙዝ ራሱ ሊያመን ይችላል። ነገር ግን ቤት ምግብ የለም። ምናልባት እስኪ የተከፈተ ምግብ ቤት ምናምን ካለ ልንፈልግ ልንወጣ ነው። በሱ እንበደን ማስታገሻ ነበር። በሱ ያመላ ብንል ነው ይሻላል። ምግብ ቤት የለም። ቆዳችንን እየበላን ግን እስኪ አሁን እኮ 9 ሰዓት ተኩል ነው ገና። ምንድን ነው እናገኛለን? አይ ዶንት ኖ አላውቅም። ግን ምናልባት ሞክር። ምክንያቱም በዚህ በልታ ዛሬ ፋሲካ እንዴት የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓል ነው። ግን በጣም ደስ ብሎን እያለ በጣም እንግዲህ እንደዚህ ነው። እኛ ከቤተሰቦቻችን ጋር ለምንኖረው ለብቻችን ነው እንደምታዩት። እሱ ራሱ ጓደኛዬ አሁን ነው ከሌላ ቦታ የመጣው እና ሰሞኑን ነው የመጣው። ለብቻችን ነው የምንኖረው። በጣም ነው የምናሳዝነው። በጣም እኔ ከቤተሰብ ውጭ መሆኔ በጣም በነገራችን ላይ አሁን ከቤተሰቦቻችን ጋር መለያየታችን በጣም አያናድድም? በጣም ነው። ግን እኔ በጣም በቃ ያው ቤተሰብ ፋሚሊ እንግዲህ እንደዚህ ነው። ምናልባት በቀጣይ ዓመት ምን ማድረግ እንዳለብን ትመክሩናላችሁ? ቆይ እስኪ መጀመሪያ ምግብ እንብላና ከዛ እስኪ እንደው እናወራለን በዚህ ጉዳይማ። በጣም አሁን ሄደን ምግብ እናምጣና ያቺን ምግብ አስቸኩልሃል አንተ በጣም ምግብ ጋር ቤተሰቦቻችን እንኳን በስርዓት ማውራት አልቻልንም። በጣም ይራበል።
ምናልባት እነዚህ ስብስብ አይደለም እያስታወስኩ እኮ ነው። ገብቶሃል? ቤትህ እነዚህ ምን እንዳለ እንዲህ ተደርድሮ ምናምን ብፌ ቀርቦ ምናምን አስበህ በቃ ይሄንን ለብሰን እንሂድ። እንደዚህ እንሂድ። በቃ ቤተሰብ ከበላም በኋላ እስኪ እናወራ። ያው እንግዲህ ቤተሰቦች ዛሬ እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ ነው እና የምንኖረው እኔና እሱ ብቻችንን ነው። እኔ ስሜ ካሳሁን አዳሙ እባላለሁኝ እና አሁን ገና ከቤተ ክርስቲያን ገብተን እንደገና ወጥተን ነው አሁን የተመለስነው። ምክንያቱም እንደዛ ያደረግንበት ምክንያት ምንድነው? በእኛ በገጠር ባህል ወይም ደግሞ በክፍለ ሀገር ባህል አንዳንድ ቦታ ወይም ደግሞ እዚሁ አዲስ አበባ ራሱ አለ ቤተክርስቲያን ይዘጋጃል። ይታረድና የሆነ በሬ ምናምን ነገር ለጾም ማስፈቻ ማለት ነው። ለካህናትና አንዳንድ ሰዎችን ማስፈቻ ለኔ ቢጤዎች ማስፈቻ ይታረድ ነበረ ደንቡ። እኛ እንደዛ ነበር አለ መስሎን ነበረ። ታውቃላችሁ እኛ ምንም ነገር የለንም ቤት ውስጥ እኛ ለብቻ ነው የምንኖረው። መስራት የምንችለው ነገር የለም። ወጥ ምናምን ምግብ ሰርተን በልተን አይደለም የምንመገበው፣ ሆቴል ነው የምንመገበው ሁልጊዜ እና በጣም ዛሬ እኔ ደስ እያለኝ ግን ደግሞ በጣም ከፍቶኛል። የሆነ የከፋኝ ነገር አለ። ምክንያቱም የከፋኝ ብቸኝነት ነው። የከፋኝ ብቸኝነት በጣም መጥፎ ነው። ምክንያቱም እኔ እንደው ከድሃ ቤተሰብ ጋር ራሱ ብትኖሩ ከቤተሰብ ጋር ብትኖሩ ነው የሚሻለው። ወይ ሚስት አግብቶ ወይም ደግሞ በስርዓት ቤተሰብ መስርቶ መኖር ነው፣ ወይ ከማንም ጋር ድሃ ለምን አይሆንም እናትና አባቶቻችን ጋር መኖር በጣም አስፈላጊ እንደሆነ ነው የተሰማኝ። ምክንያቱም በቃ እኛ ለብቻ ስንሆን ያንን በዓል የደስታን በዓል ወደ ሀዘን እንቀይረዋለን በራሳችን ሁኔታ። ምክንያቱም እንከፋለን። በቃ አንደኛ ሰው እናጣለን። ጓደኛ ሰው ራሱ ብናገኝ ቀን ነው የምናገኘው እንጂ በቃ ከቤተክርስቲያናችን ግብት እንዳል እንዴ ሰው በጣም ደስ ብሎት በቃ ፍስክ ተፈስኮ እንደገና እንቅልፍ እኛ ደግሞ አዳር ነው ዋዜማ ጭምር ነው ያደርነው። ደክሞን መተን እዚህ ጋር ቤተክርስቲያንም አላገኘንም፣ የሚበላ ነገር አላስፈቶንም። የሚያስፈታ ሰው የለም። እንደ ዶሮ አይደለም ሰው በዛ እዚህ ላይ የኑሮ ውድነቱ ምን ሆኖ መሰለኝ ብቻ የለም እንደ ዶሮ አይደለም፣ እንዳሰብኩት አይደለም። ቢያንስ እኛ ትንሽዬ እንኳን አንዱ ላይ ጉርሻ እንኳን አናጣም ብለን ነበር ያሰብነው። ከዛ አሁን መጣን። ቤታችን ስንመጣ ጎረቤቶቻችንም አልተነሱም። ከዛ በኋላ በቃ ያሰብነው የመጣለን ትልቁ ሀሳብ በቃ ሙዝ ብቻ ነበር ያለው። ሙዝ የሚገርማችሁ ነገር ቆሎ በፊት የነበረኝ ቆሎ ነበር ትንሽዬ አንድ ፍሬ፣ እሷን በላን፣ በእሷ ፈታን፣ ውሃችንን ጠጣጣንና እኔና ጓደኛዬ የሆነ ሀሳብ መጣልን። እስኪ ስጋ ቤት ተከፍቶ ከሆነ እንፈልግ ተባብለን ዞረን ማለት ነው። ዞረን አንድ ቦታ ብቻ የሆነ ማይረባ ስጋ ነው፣ እሷን አገኘን። እሱም ይሁን እንግዲህ እግዚአብሔር ይመስገን እሷን ገዝተን መጥተን እንግዲህ አሁን ይዘን የመጣ ነው እኛ በፌስታል ነው እንግዲህ ፌስታል ነው ያለችን። እስቲ አውጣት። በፌስታል ነው እንግዲህ በፌስታል ይዘን መጥተናል። ይሄ ነው ይዘን ልንበላ ነው ልንፈታ ነው ገና እንግዲህ ሰዓት ነው እንግዲህ አሁን እስኪ ሰዓት አሁን ሰዓት 11 ሰዓት ሊሆን ነው፣ 10 ጉዳይ ነው። እስካሁን ድረስ አልፈታንም። እንግዲህ ሰው ቆየ በጣም ከፈታ እስካሁን ስንፈልግ ማለት ነው። ስንፈልግ እግዚአብሔር ይባርክልን። እስኪ በስመ አብ ወወልድ ወመንፈስ ቅዱስ አምላካችን ጌታችን ሆይ ባርክልን። እንግዲህ ደግሞ ምክንያቱም እና የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓል እንደመሆኑ በጣም ደስ ይላል። እንኳን አደረሳችሁ እናንተ እንግዲህ በጣም እንግዲህ እንደኛው ደግሞ እናንተም በሰው ሀገርም በየትም ቦታ ያላችሁ አላችሁ እናውቃለን፣ ብቸኝነት እንደሚሰማችሁ ግን አይዟችሁ ያልፋል። እስኪ እንቅመሰው እስኪ ዋው ይለያል። በጣም ምርጥ ነው። እግዚአብሔር ይመስገን። እና የሚገርመው የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓል እንደመሆኑ በጣም ደስ ብሎን ነበረ። አገልግሎቱም ላይ ቆይተን ዋዜማ ቆይተን ነበርና በጣም ደስ ይላል። ሙቅ ብለን ምናምን መጣን። ቤተክርስቲያን አለ ብለን ነበር። ከዛ ቤተክርስቲያን የለም። ከዛ ስንወጣ ምንም ነገር የለም። ከዛ ቤት በአጋጣሚ ቆሎ ገዝቶ ነበር እንዳጋጣሚ። እዚያችን ቆሎ ምናምን በላን። መጀመሪያ በቆሎ ነው የፈሰግነው ማለት። ከዛ ሙዝ እንብላ ምናምን ስንባል አረ ሙዝ ያመናል ምናምን አላን። ሁለት ፍሬ ምናምን በላንና ከዛ ድጋሚ በቃ ሆቴል እስካሁን ይከፈታል ምናምን ብለን ሄድን። ስንሄድ ምንም የለም። ከዛ የሆነ ቦታ ሰጋየን ምናምን አልፈን ምናምን የሆነ ቦታ ሄድን ደግሞ ከዛ
አይተንና ከዚህ በኋላ እናገኝም ብለን ሁለተኛው ጋር ገዝተን ስንመለስ ምናምን እንዴ ስንት ገዛችሁ ምናምን ስንል ጓደኞቼ የራሱ እንዴ ከሸማቾች ማለት ነው። ከሸማቾች እኮ ነው። ከሸማቾች እኛ 1000 ብር ነው ኪሎ ገዝተን የመጣ ነው። በዚህ ላይ ስጋው ይውት በጣም የማይረባ ነው። ጥሬ ብላ ስጋ ብለን ነው የገዛነው፣ ግን ነጭ ከችግራችን አንፃር ነው። ከዛ እኛ አተን ነው እንግዲህ ከምናጣ ይሄንን ወንድ ብላ ብለን የገዛነው። ስንመለስ የሸማቾች ቦታ ተከፍቷል። በጣም ስጋው በጣም የሚገርም ነው። ከዛ ዋጋው ስንት ነው ብለን ስንጠይቅ ደግሞ እነሱ ጋር 5 በዚህ ላይ ዋጋ። እንደውም ተናደል ልንገዛ ነበር። እኔ ተናድጄ እንደው ለውሻው ላልሰራው እና በጣም እንግዲህ በየሰው ሀገር ያላችሁ የአረብ ሀገሩ የተለያየ ቦታ ያላችሁ እህት ወንድሞቻችን አይዟችሁ፣ በዓልን እንዳይከፋችሁ። የበዓል ጊዜ እንደሚሰማችሁ እኔ በራሴ ያያቸዋለሁ፣ በራሴ ተረድቼዋለሁ። እና የበዓል ጊዜ በጣም ይከፋል እና ከቤተሰብ ጋር ማሳለፍ በጣም ደስ ይላል። የምር ያቀጥላል በጣም እንትን እንዳይለው ቤተሰቦቻችን እያዩን ደግሞ የሆነ ነገር ነው እና በጣም ለትዝታ ነው፣ በጣም መጥፎ ነው። እና እንዴት ነው እስኪ በየሰው ሀገሩ ያላችሁ እስኪ በኮሜንት እስኪ ያስቀምጡልኝ። አይዟችሁ ምንድነው እስኪ መመካከር ያለብን? ቤተሰብ መመስረት አለብን ከቤተሰቦቻችን ጋር። እንግዲህ ለስራ ነው እንግዲህ መያዝ እንችላለን። እኛም እንደሌሎቹ ብዙዎቻችን ለቤተሰቦቻችን ብለን ተሰደናል። በሀገር ሰላም መጥፋት ምክንያት ተሰደናል። እኛ አሁን በጣም ሀገራችን ሰላም የለም። ቤተሰቦቻችን በቃ እንድንቀመጥ ራሱ አልፈቀዱልንም እዛ አካባቢ፣ ምክንያቱም ሰላም አይደለም ብለው ስላሰቡ እዛ አካባቢያችን በቃ በጣም ከባድ ነው። በዚህ ሰዓት ሁሉ ሰው ብዙ ሰው ደስ እያለው በጌታችን ትንሣኤ መነሳት በጣም ደስ እያለው እያለ ደግሞ በጣም የሚከፋው ደግሞ ምንድነው በቃ እንደዚህ አይነት ነገር ብቸኝነት በቃ የድሮ የለመደውን እኛውን አይከፋንም ነበር እኮ ድሮ ያደግንበት ባህር ቢሆን እኛ ሀገር ሲጀመር በጣም ጎረቤት ሁላ ተጠራርቶ ነው የሚፈታ። በቃ እኔ በሬ ሁላ ይታረዳል፣ ቅርጫ በሬ ደግሞ ከዛም ደግሞ እዛው የሚታረድበት ቦታ ደግሞ እንበላለን ጥብስ ምናምን እንደዛ ስላደግ አሁን በጣም ተሰማን። በጣም እኔ ዛሬ በጣም ነው የተሰማኝ። እኔ በነገራችን ላይ ታርጉልኝና እንደዚህ አይነት ሀዘን ደግሞ አይጠበቅም ከኛ። እንግዲህ ክርስቲያን ያገኘውን በልቶ ያገኘውን ጠጥቶ ነው የሚያመሰግነው። እኛ ትልቁ ምግባችን ምንድነው? ስጋ ስለሆነ አይደለም በነገራችን ላይ ነው። ሽሮ ቢሆን እኔ አመሰግናለሁ ሽሮ ለምናምን፣ ምክንያቱም እኔ ጾም መፍታት ነው የምፈልገው። ትናንትና ከዓርብ ዕለት ወደ 11 ሰዓት አካባቢ የበላሁ ነኝ አሁን ለምሳሌ። ከዛ በኋላ በቃ አሁን እስካሁን ማለት ነው ዓርብ ዕለት ማታ እስከ 11 ሰዓት ድረስ 11 ሰዓት ላይ ብቻ ነው የበላሁት። ከዛ በኋላ አልተጠቀምኩም። ቀኑን ደግሞ ስግደት ምን አለ ብዙ ነገር አለ እና ድካም ነበረ። ግን ይሁን በጣም እኛ ክርስትናችን ነው እየበላ አዎ። እና እንግዲህ ውድ ፋሚሊ ቀጣይ ዓመት ከዚህ ወጥተን ከሆነ ሰው ጋር እንድንሆን ምን ትመክሩናላችሁ? እስቲ በኮሜንት ላሳያችሁ። ቀጣይ ዓመት ምን ማድረግ እንዳለብን ከማን ጋር ማሳየት እንዳለብን። ስጋው በጣም የሚያስጠላ ነው። ያው እንግዲህ እንበላለን፣ ያስጠላል አይባልም እየበሉት እና ብዙም አይነፋም። በቃ ያው እንግዲህ ምንም ማድረግ አይቻልም። ምናልባት ብዙዎቻችሁ ስጋ እየበሉ ደግሞ አይነፋም ይላሉ። እንዴት ትሉናላችሁ? ግን እኛ አማራጭ ስላጣን ብቻ ነው ይሄን ገዝተን አሁን እየተጠቀምን ያለ ነው። ትረዱናላችሁ። ሌላ ምግብ ስላጣን ነው። አሁን በዚህ ሰዓት ብንሄድ ምንም አናገኝም። ስለዚህ ያለን አማራጭ ይሄን ከነዛ ጋር ማግኘት ነው። ሽሮ አሁን ይሄ በነገራችን ላይ እያነሳ ነው ያለው እንግዲህ ሰዓቱን እንደነገርናችሁ አሁን ሰዓቱ 11 ሰዓት ነው። በ11 ሰዓት ይህንን ማግኘታችን ራሱ በጣም አመስግነናል እኛ እግዚአብሔር በጣም ነው ያመሰግነን። እና አንድ ነገር የምጠይቃችሁ እኛ አሁን በጣም የምትመክሩን ነገር አሁን ምንድነው? ሚስት ነው ማግባት ያለብን። አሁን ሚስት ያላገባ ነው ሚስት ሁለታችንም፣ እሱ ዲያቆን ነው፣ እኔ እንኳን ዲያቆን አይደለሁም። ራስን አታስተዋውቃቸው? አስተዋውቃቸዋለሁ። እኔ ዲያቆን ያሬድ እባላለሁኝ። ያው ዲያቆን ነኝ። በእርግጥ የማገለግልበት ገዳም ነበረ፣ ከዛ ወጥቻለሁ። አሁን በግል ስራ ላይ ምናምን ተሰማርቼ ምናምን እገኛለሁ። እንዲሁም አንዳንድ ተፍ ስራዎችን እየሰራሁ እገኛለሁ። ከዛ ባለሁበት ሰዓት ደግሞ ህይወትን መቀየር አለብኝ፣ ራሴን ማሻሻል አለብኝ፣ የተሻለ ቦታ መድረስ ይኖርብኛል ብዬ እየሰራሁ እገኛለሁ። በዛ አጋጣሚዎች ግን በጣም ህይወት ውጣ ውረድ አላት እና ነገሮች እንዳሰብኳቸው ሁሌም እየሄዱ አይደለም። እንደ እግዚአብሔር ፍቃድ እሱን ወንድሜን አገኘው። ደግሞ ከሐዋሳ ነበር የመጣሁት በአጋጣሚ። ከዛ
ሐዋሳ መጥቼ እሱን አገኘሁት። ከዛ በዓል አብረን እናሳልፋለን ምናምን አለኝ። ከዛ ብዙ ነገሮችን አብረን እንሰራለን እያልን እዚህ እንትናል። ከዛ እሱ ጋር እንዳጋጣሚ ስንመጣ ምናምን ያለው በዓል በአንድ እናሳልፋለን ብለን ነበር። ቤት ስቶፍ ምናምን ነገር የለም። የሚገርመው ነገር መጠቀሚያ ምናምን የለም። ከዛ ድጋሚ እሱ ለምን አልገዛም? ቢያንስ ባልሰራበት እንኳን እንደው ዝም ብለህ የሆነ ነገር እንኳን ሽሮ ነገር እንኳን እንሰራ ነበር አለኝ። እንደውም ተናደደብኝ። ያው እንግዲህ ይሁን እናንተ እንግዲህ አሁን እኛ እንድመክሩ እንፈልጋለን። ምን ማድረግ አለብን ለወደፊት? እንግዲህ እሱ ጥሩ ስራ ላይ ተሰማርቶ ነው ያለው። እንግዲህ እግዚአብሔር ረድቶት ውጤታማ ከሆነ የዛሬ ዓመት ደግሞ በጥሩ አዘገጃጀት አንለያይም። ምናልባት ከሁለታችን አንዳችን ብናገባ እንኳን አንድ ቦታ ሆነን እንደዚሁ ቪዲዮ ሰርተን እናሳያችኋለን። ተለውጠን እግዚአብሔር እንደው ከቤተሰብ ጋር እየኖርን እንደ እግዚአብሔር ፍቃድ በጣም ትልቅ ካምፓኒ ላይ እየሰራሁኝ ነው የምገኘው አሁን ላይ። ነገር ግን ገና እድገት ላይ ነኝ፣ ጅማሬ ላይ ነኝ። በጣም ትልቅ ካምፓኒ ነው የምሰራው። እንደ እግዚአብሔር ፍቃድ የዛሬ ዓመት የሚገርም ነው። በጣም የሚለይ በጣም ሰፊ ቤት ውስጥ ተቀምጬ ሶፋ ላይ ምናምን ተቀምጬ የሆነ የራሴ ነገር ኑሮኝ ምናምን ፋሚሊዎች የዛሬ ዓመት እንደዚህ ነበርኩኝ፣ ዛሬ ግን እዚህ ላይ ነው ብዬ በጣም ትልቅ አሻራ ላይ ከትላልቅ ሰዎች ከሚባሉ ሰዎች ጋር ተሰልፌ በጣም ትልቅ ውጤት ላይ ደርሼ እንዱ እግዚአብሔር ከፈቀደ እንደውም ጭራሽ መሪ ጨብጬውላ ልትሆን ትችላላችሁ። እንደ እግዚአብሔር ፍቃድ በጣም ትልቅ ነው የጀመርኩት። ህልሜ በጣም ትልቅ ነው። እድሜም እንደሚሳካ ይሄን ችግራችን አይቶ እግዚአብሔር ያሳካልናል። ያው ሁለቱን ያያችሁን የዛሬ ዓመት ደግሞ እንዲህ በሰፊው ተደርድረን ምናምን አራትም ሆነን ቤተሰቦቻችንም ጎረቤት ምናምን ጠርተን ሁላ ነው። እኛ በሀገራችን ባህል ነው የምንኖረው ሲጀምር። እኛ በእኛ ሀገር ባህል የሀገር ባህላችን ጎረቤት ይጠራል። አሁን አንዱ የአንዱን ሰው ከበላን በኋላ ደግሞ ሲነጋ ደግሞ የሌላኛውን እንበላለን። እንደዛ ነው በቃ የነበረ። አሁን እዚህ ግን በጣም ሰው ተራርቋል፣ እንደ በፊቱ አይደለም። እንግዲህ እግዚአብሔር ሰላማችን ያምጣው፣ አንድነታችንም ጠፍቷል። እኛ አሁን እንግዲህ እግዚአብሔር የምንለምነው እኛንም ከቤተሰቦቻችን ጋር ወይ ቤተሰብ መስርተን የምንኖርበት አጋጣሚ እንዲፈጥርልን እግዚአብሔር እንለምነዋለን። እኛም እንጥራለን፣ እንዲያሳካልን እንሞክራለን። እናንተም በጸሎት አግዙን። የምትመክሩን ነገር ካለ ደግሞ ምከሩን። እኛ እየበላ እሺ አሁን እንኳን በቃ ትንሽዬ ወደ ሞላ በቃ በጣም ምንም ቢሆን ያጠግባል ትንሽዬ። ኧረ አዎ ጠገብን፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እና እንግዲህ አይዟችሁ እንደኛ አይነት ሰዎች ደግሞ በጣም ብዙ ሰው ከኛም የባስ እንዳለ በዚሁ አጋጣሚ ማሳሰባችሁ በጣም የተመቻችሁ ሰዎች ግን እንደኛ አይነት ሰዎች እንድታስቧቸው። ግቢ ውስጥ አንድ ቤት ተከራይታችሁ ከሆነ ጎረቤት ካሉ በቃ ጠርታችሁ አብራችሁን ለመፍታት ሞክሩ። ክርስቲያናዊ ህይወት እንደዛ ነው። እንደዚህ እኛ በጣም ነውር ነው ጎረቤት ላይ አንድ ሰው ብቻውን እያለ ጾም የሚፈታበት እንደሌለ እየታወቀ መጠራራት አለበት። እንግዲህ እነሱ እንግዲህ ይሄንን እንድምላችሁ ጎረቤት ለመውቀስ ፈልጌ አይደለም። ገባችሁ አይደለ? ምናልባት ትዝ አይለን በሚል ነገር ነው። አብዛኞቻችን የሆነ ሰዓት ላናስታውስ እንችላለን። ለሰው አስቡ ምናምን ብዙ ሰው ትዝ የሚለን ውጭ ላይ መንገድ ላይ ቁጭ ያሉትን የኔ ቢጤዎችን ብቻ ነው የምናስበው። ቤት ውስጥ ግን በጣም ብዙ የተሸገሩ ባይዘው እነሱ እንደሚሻሉ ታውቃለህ። ምክንያቱም ሰው የሚያዝንላቸዋል፣ ጎዳና ላይ ነው ይወጣሉ፣ ሁሉም ሰው ይዞላቸው ይወጣል። በጣም እኛ እኮ እንደውም እኔ አሁን እኔ በጣም ተሰምቶኛል። እዛው ቁጭ ብለህ ራሱ መርጬ ነበር። ገነቱ የተሻለ በጣም 2 ቀን ነው የጾምኩት። እንግዲህ በጣም ከባድ ነው በጣም እንጂ እንግዲህ ይመስገን። እንግዲህ ቤተሰቦቻችን እንግዲህ ቻናላችንንም ላይክ፣ ሼር፣ ሰብስክራይብ አድርጉልን። በተጨማሪ ደግሞ በተጨማሪ ጊዜ ዩቲዩብ እየሰራሁ ነው። እኔ የወንድማችሁ ካሳሁን አዳሙ ዩቲዩብ ነው የቻናል። ለወደፊት እግዚአብሔር ከፈቀደ ትልቅ ስቱዲዮ፣ አሁን ስቱዲዮ ምንም ቤቴ ነው ይሄ ነው። ለወደፊት እግዚአብሔር ከፈቀደ መልካም እንደዚህ አይነት በደንብ ይፈቅዳል። መልካም ነገሮችን እንሰራበታለን በዚህ ዩቲዩብ። የተለያዩ ታዋቂ ሰዎች ትልልቅ ሰዎችን ይቅርታ ታዋቂ ያልኩ ታዋቂ ስለኔ ጥሩ ሰዎችን ለማለት ፈልጌ ነው እንጂ ዝነኛ ምናምን ማለት ፈልጌ ሳይሆን ግን ለሰዎች ጥሩ ምክር የሚመክሩ ያላቸው ሰዎችን እናንተ እንኳን ይሄንን ጋብዙልኝ ብላችሁ ኮሜንት የምታስቀምጡልኝ ሰው እንደምንም ፈልጌ ለሰው ልጅ የሚጠቅመውን አንድነትን የሚያስተምር በቃ
እንደዚህ አይነት ትምህርቶችን በቃ በህይወታችን ብዙ ውጣ ውረድ ስናሳለፍ ብዙ ችግሮችን ስለምናውቅ የሰው ችግርም ደግሞ እንረዳለን እና እንደዛ አግዙን። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ሰዎች በጣም እንዲያዩልን አድርጉልን። ምናልባት እኮ አይታወቅም በዚህ ቻናልም ተለውጠን እኮ የዛሬ ዓመት ደግሞ በጣም ትልቅ ስቱዲዮ ሆኜ በቀጥታ ስርጭት ላይቭ ላይ እያሳየኋችሁ ፕሮግራም ልታዩ ትችላላችሁ እና በቃ አመሰግናለሁኝ። እንግዲህ መልካም በዓል ይሁንላችሁ። የደስታ የፍቅር የሰላም ይሁንላችሁ እንመኛለን። ከጓደኛዬ ጋር በጣም ነው የምንወዳችሁ፣ በጣም እናከብራችኋለን። ቻው።